ሃይማኖታዊ ከሆኑ አለመግባባቶች ጋር በተያያዘ ለምሳሌ ስርዓተ አምልኮን በተመለከተ ወይም ደግሞ ማንኛውም ሃይማኖታዊ ስርዓትን በተመለከተ የሃይማኖቱን ሕገ ደንቦችን በተመለከተ የሚደረግ ክርክሮችን ፍርድ ቤቶች አይተው ትርጉም መስጠት እንደማይችሉ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በመዝገብ ቁጥር 66957 ውሳኔ ሰጥቶበታል። ይህም ማለት ነው በአንድ ሃይማኖት ውስጥ የተለያየ አምልኮት ስርዓትን በተመለከተ ቀኖናን በተመለከተ አምልኮን በተመለከተ የሚነሱ ማንኛውም አለመግባባቶች ቢኖሩ ወይም ደግሞ ያ የእምነት ተቋም ወይም ደግሞ ያ የሃይማኖት ተቋም ያለው የራሱ መተዳደሪያ ደንብ መሰረት ያደረገ አለመግባባት ቢፈጠር ይህንን አለመግባባት ወደ ፍርድ ቤት አምጥቶ በፍርድ ቤት ጉዳዩን አቅርቦ ዳኞች ትርጉም እንዲሰጡበት ወይም ደግሞ ውሳኔ እንዲሰጡበት የሚደረግበት ምንም አይነት አግባብ እንደሌለ ነው ይህ ውሳኔ የሚያሳየው ማለት ነው። ለዚህም ደግሞ ውሳኔ መሰረት ያደረገው የፌዴሪ ሕገ መንግስት አንቀጽ 11 1 3 እና የፌዴሪ ሕገ መንግስት አንቀጽ 37 አንድን መሰረት አድርጎ ነው የወሰነው። ስለዚህ በሃይማኖት ተቋም ውስጥ ወይም በአንድ ሃይማኖት ውስጥ አምልኮ ስርዓትን በተመለከተ ወይም የተለያየ ቀኖና በተመለከተ በሃይማኖት ውስጥ ያሉ የመንፈሳዊ ስርዓቶችን ሕጎችን በተመለከተ የሚደረጉ በተመለከተ የሚፈጠር አለመግባባት ካለ ወደ ፍርድ ቤት መጥቶ ጉዳዩ መታየት አይችልም ማለት ነው። ስለዚህ ሃይማኖት ተቋማት በመካከላቸው አምልኮ ስርዓትን በተመለከተ የተለያየ ሕገ ደንቦችን ስርዓት አምልኮን በተመለከተ የሚደረጉ ማንኛውም አለመግባባቶች ካሉ በራሳቸው መንገድ ሊፈቱና እርቅ ሊያደርጉ ይጠበቃል ማለት ነው።